ክብር ለኢየሱስ ይሁን። የእግዚአብሔርን ቃል እናወጣና እናነባለን። ምናነበው ነህምያ ምዕራፍ 8 ይሆናል። 18 ቁጥሮች ስላሉት ሁሉንም እናነባለን። ዛሬ እግዚአብሔር በዛ ክፍል የሚናገረንን እንሰማለን። በጌታ ስም አነባለሁ። ነህምያ ምዕራፍ 8 ከቁጥር 1 ጀምሮ እንደዚህ ይላል። ሰባተኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ሕዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ተናገሩት። ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉን በማኅበሩ በወንዶችና በሴቶች አስተውለውም በሚሰሙት ሁሉ ፊት አመጣው። በውሃውም በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር። ጸሐፊውም ዕዝራ ስለዚህ ነገር በተሰራ በእንጨት መረባርብ ላይ ቆሞ ነበር። ባጠገቡ መቲትያ፣ ሸማዓ፣ አናያ፣ ኦሪያ፣ ኬልቅያስ፣ መእስያ፣ በቀኙ በኩል ፈዳያ፣ ሚሳኤል፣ መልክያ፣ ሐሴም፣ መሽበዳና ዘካርያስ፣ ሜሱላም በግራው በኩል ቆመው ነበር። ዕዝራም በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፉን ገለጠ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። ዕዝራም ታላቁን አምላክ እግዚአብሔርን ባረከ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍተው ለእግዚአብሔር ሰገዱ። ደግሞም ኢያሱና ባኒ፣ ሰራቢያ፣ ያሚን፣ አቁብ፣ ሳባትያ፣ ሆዲያ፣ መእስያ፣ ቆላጢስ፣ አዛርያስ፣ የቁባት፣ ዮዛባት፣ ሃናን፣ ፈልያ፣ ሌዋውያኑ ሕጉን ያስተውሉ ዘንድ ሕዝቡን ያስተምሩ ነበር። ሕዝቡም በየስፍራው ቆመው ነበር። የእግዚአብሔርም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር። ሕዝቡም የሚነበበውን ያስተውሉ ነበር። ሐቴርሳታ፣ ነህምያም፣ ጸሐፊውም ካህኑ ዕዝራ፣ ሕዝቡን የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱም፣ ባታፍስሱ አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና እርሱም ሂዱ፣ የሰባውንም ብሉ፣ ጣፋጩንም ጠጡ፣ ለነዛም ላልተዘጋጀላቸው ድል ፈንታቸውን ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላቸው ነውና አትዘኑ አላቸው። ሌዋውያንም ቀኑ የተቀደሰ ነውና ዝም በሉ አትዘኑም ብለው ሕዝቡን ሁሉ ጸጥ ያደርጉ ነበር። ሕዝቡም ሁሉ የተነገረላቸውን ቃል አስተውለዋልና ሊበሉና ሊጠጡ ድል ፈንታ ሊሰዱ ደስታም ሊያደርጉ ሄዱ። በሁለተኛውም ቀን በሕዝቡ ሁሉ የአባቶች ቤቶች አለቆች ካህናቱም ሌዋውያኑም የሕጉን ቃል ይተረጉምላቸው ዘንድ ወደ ጸሐፊው ወደ ዕዝራ ተሰበሰቡ። በሰባተኛውም ወር ባለው በዓል የእስራኤል ልጆች በዳስ ይቀመጡ ዘንድ በከተሞቻቸውና በኢየሩሳሌም ወደ ተራራ ሂዱ። የዘይትና የበረሃ ወይራ የባርሰነትም የዘንባባም የለመለመም ዛፍ ቅርንጫፍ አምጡ፣ እንደ ተጻፈውም ዳሶችን ስሩ ብለው ይናገሩ ያውጁም ዘንድ እግዚአብሔር በሙሴ እጅ እንዳዘዘ በሕጉ ውስጥ ተጽፎ አገኙ። ሕዝቡም ወጥተው አመጡ። ያንዳንዱም በቤቱ ሰገነት ላይ በአደባባዩም ላይ በእግዚአብሔርም ቤት አደባባይ ላይ በውሃውም በር አደባባይ እና በኤፍሬም በር አደባባይ ላይ ዳስ ሰሩ። ከምርኮም የተመለሱት ማኅበሩ ሁሉ ዳስ ሰሩ፣ በዳሱም ውስጥ ተቀመጡ። ከነዌም ልጅ ከኢያሱ ዘመን ጀምሮ እስከዛ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደረጉም ነበር። እጅግም ታላቅ ደስታ ሆነ። ከመጀመሪያው ቀን ጀምሮ እስከ መጨረሻው ቀን ድረስ ዕለት ዕለት የእግዚአብሔርን ሕግ መጽሐፍ ያነብብ ነበር። በዓሉንም 7 ቀን ያህል አደረጉ። በ8ኛውም ቀን እንደ ሕጉ የተቀደሰ ጉባኤ ነበረ። እንጸልያለን። በእግዚአብሔር ፊት ስላለን ደስ እያለን፣ በቃሉ ፊት ስላለን፣ በተገለጠው ቃሉ ፊት ስላለን ደስ እያለን
ዛሬ ደግሞ እየቆረሰ እንዲያጎርሰን እንዲመግበን እረኛችንና መጋቢያችን መንፈስ ቅዱስ የእግዚአብሔርን ሐሳብ እንዲያካፍለን እንለምነዋለን። ሃሌሉያ። በሰማይና በምድር ታላቅ የሆንክ መሳይና ወደር የሌለህ እግዚአብሔር እናመሰግንሃለን። ሕዝብ በፊትህ እንዲቆም ስለረዳኸው፣ ጸጋህ ስላገዘን፣ በተገለጠው ቃል ፊት ደግሞ እግዚአብሔር ሆይ መቀመጥና መቆም ስለቻልን ስምህ ለዘላለም ይባረክ። እናመሰግንሃለን ጌታ ሆይ፣ በእውነት እናመሰግንሃለን። ምሕረትህ ስለበዛልን እናመሰግንሃለን። ቸርነትህ ስለበዛልን እናመሰግንሃለን። ጸጋህ ስለበዛልን እናመሰግንሃለን። አባት ሆይ ለእያንዳንዱ ልብ መናገር የምትችል አንተ ብቻ ስለሆንክ፣ ቃልህ ብቻ ስለሆነ፣ መንፈስህ ብቻ ስለሆነ መተርጎም የሚችል ይህንን በእያንዳንዳችን ልብ ውስጥ እንድታደርገው በኢየሱስ ስም እለምንሃለሁ። ቅዱስ ሆይ ተሰበሰብን፣ ስንበተን ይዘነው የምንሄደው በልባችን በከረጢታችን ውስጥ የሚቀመጥ ነገር የሚጻፍ ነገር እንዲሆንልን በወረቀት ከተጻፈው በላይ በጆሮአችን ከሰማነው በላይ ከምንሰማው በላይ በልባችን ጽላት እንዲጻፍልን ምሕረትህን እንለምናለን። ጸጋህ እንዲያግዘን ማስተዋል የሚችሉ ጆሮዎች፣ የተሳሉ ጆሮዎች፣ የለሰለሱ ልቦች እንዲሆኑልን በኢየሱስ ክርስቶስ ስም እለምንሃለሁ። ስለበዛልን ምሕረትህ እናመሰግንሃለን። ቀሪ ሰዓታችንን ሁሉ ባርክ። ይህን ደግሞ ስለምታደርግ ተባረክ። በኢየሱስ በጌታችን ስም አሜን። ጌታ ይባርካችሁ። ያው በተደጋጋሚ እና በተከታታይ በዚህ ቦታ ላይ እያየን እንዳለ ነው። ርዕሳችን ተሐድሶ የሚል ነው። የመጽሐፋችን ክፍል ደግሞ ሙሉ የነህምያን መጽሐፍ ከመጀመሪያ ጀምሮ እያየን ያለ ነው እና አሁን እየተነጋገርን ያለ ነው ሶስተኛውን ክፍል ወይም የመጨረሻውን ሶስተኛ ክፍል የሚባለው። መጀመሪያው ክፍል የተሐድሶ ዝግጅት፣ ሁለተኛው ክፍል የተሐድሶ ስራ፣ ሶስተኛው ክፍል የተሐድሶ ፍሬ በሚል ከምዕራፍ 7 ጀምሮ እስከ ምዕራፍ 13 ያለውን እየተመለከትን ነው እና ባለፈው ሳምንት ላይ ተሐድሶ ፍሬ አለው። እግዚአብሔር ተሐድሶ ሲያደርግ ፍሬ አለው፣ ሚታይ ፍሬ አለው። የእውነተኛ ተሐድሶ ፍሬ አለው። በግለሰብም ደረጃ በሉት፣ በቤተ ክርስቲያንም ደረጃ በሉት፣ በአገር ደረጃም በሉት፣ እውነተኛ ተሐድሶ፣ እውነተኛ ሪቫይቫል፣ እውነተኛ የእግዚአብሔር ጉብኝት ፍሬ አለው። እውነተኛ የመንፈስ ቅዱስ ሪቫይቫል ፍሬ አለው ብለን በዚህ ውስጥ ነህምያ የሚታወቀው፣ እዝራ የሚታወቁት የተሐድሶ መሪዎች ተብለው ነው እና የነህምያ መጽሐፍ ስናየው በእግዚአብሔር ሕዝብ መካከል በእግዚአብሔር ቤት ተሐድሶ የሆነበት፣ ተሐድሶ የተሰራበት፣ የተሐድሶ ዝግጅት የታየበት፣ የተሐድሶ ፍሬ ደግሞ የተገለጠበት እንደሆነ ታሪኩም መጽሐፉም ያሳየናል። ስለዚህ ዛሬም እኔና እናንተ ለልባችንና ለአፋችን ቅርብ ሆኖ ይሄ ቃል በመንፈስ ቅዱስ አማካይነት በመድረካችን እየተነገረ ነው፣ ለኛ እየደረሰ ነው። እኛ ደግሞ ተሐድሶ እንፈልጋለን። እስኪ ተሐድሶ የሚፈልግ ሰው እህቶች መቼውም ቢሆን ቤታችሁን ጠርጋችሁ በቃ ከዚህ በኋላ ላመጠረኩት አትሉ አይደል? በየቀኑ ትጠርጉታላችሁ፣ በየጊዜው አትሊስት ትጠርጉታላችሁ። እህቶች አልኩ ያው እነሱ ጋር ዲዛይኑ ስላለ ነው። የእግዚአብሔር ቤት የእግዚአብሔር ሰዎች ሁል ጊዜ ተሐድሶ ያስፈልጋቸዋል። ተሐድሶ ያስፈልጋል። ይልቁንም ደግሞ አሁን ባለንበት ዘመን ተሐድሶ በጣም ወሳኝና አስፈላጊ ነገር እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ ቤተሰብ በእያንዳንዳችንም ህይወት
አእምሮአችንን ሳይቀር ተሐድሶ በጣም ያስፈልጋል። እንግዲያውስ እግዚአብሔር የሚያደርገው ተሐድሶ ፍሬ አለው። ዝም ብሎ ማጫጫህ ወይም ደግሞ በቃ የሆነ አቧራ ማምነን አይደለም። ፍሬ በደንብ አለው፣ የሚጨበጥ ፍሬ አለው። እና በዚህ ሶስተኛው ክፍል ላይ ባለፈው ያየነው ተሐድሶ ሲሆን ምን ይሆናል ብለን ለማየት ሞከረና የመጀመሪያውን ለማየት ሞከረን። ያስታውሳል? ተሐድሶ ሲሆን ልዩነት ይሆናል አለ። ልዩነት ይሆናል። እግዚአብሔር ተሐድሶ ሲያደርግ በዛ ተሐድሶ በተደረገበት ህይወት ላይ፣ ጉባኤ ላይ፣ ቤተክርስቲያን ላይ ልዩነት ይሆናል አለን። ያንን ወደ ኋላ ይጃልልን። በነገራችን ላይ እነዚህ እስካሁን የመጣንባቸው 7 ክፍለ ጊዜዎች በዙም በፌስቡክም ላይ አለ፣ በዩቲዩብም አለ። አሁንም አንዳንድ ወገኖች ተነሳስተው ለማድረግ ያደረጉት ያለ ነገር አለ። መልእክቱን ብቻ ኤዲት አድርገው እንደገና ሪፖስት ለማድረግ እየሞከርን ነው። ወደ ኋላ ሄዳችሁ ማየት ያስፈልጋል፣ ትችላላችሁምና እሱን ወደፊት እናደርጋለን። በሁለተኛ ዛሬ የምናየው አሁን ባነበብኩላችሁ ክፍል ተሐድሶ በጣም 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 ዛሬ በጣም እንደው አይ ዊሽ እዚህ ማደር ብንችል። ዛሬ የምንመለከተው ተሐድሶ ያለው ፍሬ፣ አንዱ የተሐድሶ ፍሬ የእግዚአብሔር ቃል ዋና ይሆናል። ተሐድሶ ሲመጣ፣ የእግዚአብሔር ጉብኝት ሲመጣ የመጀመሪያው አቧራውን አብኖ የሚገልጠው የእግዚአብሔር ቃል ዋና ይሆናል። የእግዚአብሔር ቃል በቤቱ ዋና፣ በመድረኩ ዋና፣ በሰዎች ህይወት ዋና የእግዚአብሔር ቃል ይሆናል። ምን ማለት ነው? እውነተኛ የመንፈስ ቅዱስ ሪቫይቫል፣ እውነተኛ የመንፈስ ቅዱስ ጉብኝት፣ እውነተኛ የመንፈስ ቅዱስ ተሐድሶ ገልጦ አቧራውንና አመዱን አራግፎ በመድረኩና በቤቱ በሰዎች ህይወት ላይ ዋና የሚያደርገው እግዚአብሔር ቃል። አሁን በቤተ ክርስቲያናችን አንድ ቤተ ክርስቲያን ላይ ተሐድሶ የሚል ተነስቶ ነዛ እዚህ ተሐድሶ ውስጥ ያሉ ሰዎች ሁሉ የሚያነሱት ነገር ቢኖር እግዚአብሔር ቃል። ይሄንን ከየት አመጣችሁት? ጣሉት፣ ዋናው የእግዚአብሔር ቃል ነው ይላሉ። ኢቫንጀሊካሉ ላይ ደግሞ ዛሬ በጣም ብዙ አቧራ እየበነነ ነው። ቃሉን የሚሸፍን አቧራ እየበነነ ነው። በጣም አንዱ የኢትዮጵያ ቤተክርስቲያን እየጠበቀችው ያለው ተሐድሶ የእግዚአብሔርን ቃል ዋና የሚያደርግ ተሐድሶ። ያን ጊዜ ሰው ሁሉ አደብ ገዝቶ የእግዚአብሔር ቃል ያልሆነውን መጣል የሚችለው። እውነት ልንገራችሁ፣ በኢትዮጵያ ቤተክርስቲያን ላይ መቼ ነው የምትመጣው አሉኝ አንድ ጊዜ። እኔ የምመጣው ይሄ ዘሎ አቧራ እያባነነው ሰው ሁሉ ያለው ሰው ቁጭ ሲል እኔ እመጣለሁ ብያለሁ። ምክንያቱም ምን ያቧራ ለማመነን አይደለም ሄደው እግዚአብሔር ቃል። ያ ቀን ደግሞ ይመጣል። በእውነት ነው የምነግራችሁ፣ ይመጣል በኢትዮጵያ ቤተክርስቲያን። እውነተኛ ተሐድሶ በነነህምያ ዘመን ሆነ እና ምንድነው ፍሬው ብላችሁ ብትሉ፣ አሁን ያነበብነው ክፍል የእግዚአብሔር ቃል ዋና ሆነ። የሕጉ ቃል ዋና ሆነ። እነ ሙሴ የተቀበሉት ያ ከሰማይ የተቀበሉት የእግዚአብሔር እውነት ዋና ሆነ። ከእግዚአብሔር ቃል ጋር በተያያዘ በሕዝቡ ህይወት 5 ነገሮች ይሆናሉ። ይሄ እውነተኛ ተሐድሶ ሲሆን ከእግዚአብሔር ቃል በተያያዘ በሰዎች ህይወት ዋና የእግዚአብሔር ቃል ሲሆን እነዚህ 5 ነገሮች ይሆናሉ።
በዚህ ክፍል ላይ የምታዩት እሱ ነው። በፍጥነት እናገራለሁ። የመጀመሪያው ነገር ህዝቡ የእግዚአብሔርን ቃል መፈለግ ይጀምራል። መጠማት ይጀምራል። መራብ ይጀምራል። በቃ የእግዚአብሔርን ቃል መፈለግ፣ መጠማት፣ መጓጓት ይጀምራል። አፒታይቱ ይከፈታል። የሚገርማችሁ ይሄ እውነተኛ መንፈስ ቅዱስ ወደ እናንተ ሲመጣ ነብይ አይደለም የምታሳድዱት፣ ቅዱሱን የእግዚአብሔር ቃል ትጠማላችሁ። አሁን ያለንበትን አስቡ። እኔ ይውላችሁ ይሄን ስናገር በጣም የተቀደሰውን የነቢያት አገልግሎት በጣም ማከብር፣ ይሄም ቃል በነቢያት የተጻፈ ቃል ግን አሁን እንዳለው አይደለም። እና ተመልከቱ፣ ላንብብላችሁ ቁጥር 1 ልክ የእግዚአብሔር ሪቫይቫል የእግዚአብሔር ተሐድሶ በነነህምያና በዛ በነበሩ ዘመኖች ላይ ሲሆን ተመልከቱ ቁጥር 1 ላይ የሚናገረው ህዝቡም ሁሉ ይላል፣ ህዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እንደ አንድ ሰው ሆነው ተሰበሰቡ። ማን? ህዝቡ ሁሉ ምን ሊያደርጉ? ስሙኛ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ተናገሩት። ምኑን አምጣልን? ምኑን ተናገረን? ምኑን አስተምረን? እንደ አንድ ሰው በጣም በሚገርም ሁኔታ በቃ በጣም እንደ አንድም ሰው ሳይቀር እንደ አንድ ሰው ተሰበሰቡ። ዕዝራን ፈልጋለን፣ የእግዚአብሔርን ቃል እንፈልጋለን፣ የሕጉን ቃል እንፈልጋለን፣ እግዚአብሔር ያዘዘውን እንፈልጋለን፣ መሰረት የሆነንን እንፈልጋለን። የዘንድሮ ስብሰባችን እኮ ዓላማውን ስቷል። ታውቃላችሁ አይደል? የዘንድሮ ኮንፈረንሳችን እኮ ምን ፈልገን ነው? እንደ አንድ ሰው ኮንፈረንስ አድርገው ምን ፈልገው? የሕጉን ቃል ነው። ሃሌሉያ! በኢየሱስ ስም ይሄ ረሃብና እሳት ይውደቅባችሁ። የት ነው ሰው የሚንጋጋው ዛሬ? ንገሩኛ። የት ነው ረሃቡ ሰው? የት ነው ጥማቱ ሰው? የት ነው የምታገኙት ሰው? የእስራኤል ሕዝብ ግን እንደ አንድ ሰው ኮንፈረንስ፣ አገልጋይ ዕዝራ፣ ርዕሱ የእግዚአብሔር ቃል። እግዚአብሔር በኢየሱስ ስም አቧራችንን ያብንልን። እውነተኛ ናፍቆት መፈል ይሄ ነው የሚሆነው። ይሄ ተሐድሶ ያደረገው ይሄ ነው። አቧራው ሲራገፍ ይሄ ነው የሆነው። የሕዝቡ ልብ የእግዚአብሔርን ቃል መፈለግ ጀመረ። የሕዝቡ ጉባኤ የእግዚአብሔርን ቃል። ዕዝራ ነው የሚያገለግለን ዛሬ። ዕዝራን ነው የምንፈልገው ዛሬ። ርዕሱ ደግሞ ሌላ አይደለም፣ የእግዚአብሔር ቃል። አስተምረን። ዛሬ እስኪ አስቡ፣ በጣም እስኪ ማለት ራሳችሁ እንድትታዘቡት ነው። የፈውስ ኮንፈረንስ በሉና የትምህርት ኮንፈረንስ በሉ። ሰውን የት ነው የምታገኙት? ራሳችንም ዝንባሌ ቼክ አድርጓ። የፈውስ የታምራት ኮንፈረንስ በሉ እዚህ ጋር። ኦኬ፣ እዚህ ጋር ደግሞ የትምህርት ኮንፈረንስ። የቱ ጋር ነው የምታገኙት ራሳችሁን? የት ናችሁ? የሚናፍቃችሁ የቱ ነው? የሚረባችሁ የቱ ነው? የሚጠማችሁ የቱ ነው? ታዘቡት ራሳችሁ። ይሄ ሕዝብ ግን እንዳንድ ተሰበሰበ። ሪቫይቫል ሆኖ አላ ተሐድሶ ሆኖ አላ እንደ አንድ ሰው ተሰበሰበና ዛሬ የምንፈልገው የእግዚአብሔር ቃል። ይኸውላችሁ ፈውስ በእግዚአብሔር ቃል ውስጥ አለ። ተአምራት በእግዚአብሔር ቃል ውስጥ አለ። አያስፈልገንም እያልኳችሁ አይደለም። መገለጥ በእግዚአብሔር ቃል ውስጥ ነው ያለው። የማትጠራጠሩት መገለጥ በእግዚአብሔር ቃል ውስጥ ነው ያለው። የጸጋ ስጦታ በእግዚአብሔር ቃል ውስጥ ነው ያለው።
እግዚአብሔር እንደዚህ አለ አንድ ጊዜ ዘዳግም ምዕራፍ 8 ቁጥር 3 ላይ የምታገኙት ሰው ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምርህ አስጨነቀህ። በምን? የሰው ኑሮ በእንጀራ ብቻ አይደለም። ኢየሱስ ክርስቶስም ስለ እንጀራ ሲፈተን ይህን ቃል ነው የጠቀሰው። ሰው በእንጀራ ብቻ አይኖርም። በምን? ያኖራል የእግዚአብሔር ቃል። እህቴ ያኖራል የእግዚአብሔር ቃል። በቃ ያኖራል። ለስጋም እንኳን ነው የምላችሁ ያኖራል። ምግብ ነው። ሳትበሉ ትጠግባላችሁ፣ ሳትጠጡ ትረካላችሁ። የእግዚአብሔር ቃል ምግብ ነው። ይህን ረሃብ እግዚአብሔር ይልቀቅባችሁ። እውነተኛ የመንፈስ ቅዱስ እሳት ከነካችሁ በቃ በጣም ስታነቡት እንቅልፍ አይደለም የሚመጣባችሁ። ውስጣችሁ ይቃጠላል፣ ይላወሳል። በቃ ይጥማችኋል፣ ይርባችኋል። አንድ ሰባኪ እንደተናገረው የዘንድሮ ምዕመናን የመዝሙረ ዳዊት ልጆች ናቸው ይላል። መዝሙረ ዳዊት ብቻ ነው የሚያነቡት። መዝሙረ ዳዊት ብቻ ነው የሚያነቡት። እና የእግዚአብሔር ቃል መፈለግ ይሆናል፣ መጠማት ይሆናል። ታችኋቸዋል። እኔ እኮ ምፈራው መዝሙር 119 ቁጥር 103 ላይ እንዲህ ይላል፣ ቃልህ ይላል ለጉሮሮዬ ጣፋጭ ከማር ከወለላም ይልቅ ለአፌ ጣፈጠኝ። ምንህ? ቃልህ። እንዲህ ነው የሚሆነው። እናንተና ያ የመንፈስ ቅዱስ መነካካት፣ መቀጣጠል፣ መነሳሳት ሲሆን በቃ በጣም የምታነቡት ቃል በጣም እኮ ነው የምላችሁ። እኔ እኮ አሁን እንዳልኳችሁ ብዙ ጊዜ እግዚአብሔር ቃል ውስጤ ሲመጣ እንጀራ ሁሉ በቃ ምንም። ለዚህ ነው ብዙ ጊዜ ካምልኩ በኋላ መብላት በቃ ውስጤ በቃ በጣም ፍጤም ይላል። ምግብ ነው እሱ። ይጣፍጣል፣ በጣም ይጣፍጣል። አንዱ የሚሆነው እግዚአብሔር ቃል ሰው መፈለግ ይጀምራል፣ መራብ ይጀምራል። አረ የት ሂጄ እግዚአብሔርን ቃል ልስማ? አረ እስኪ ምን አይነት ጊዜ አግኝቼ እግዚአብሔርን ቃል ላንብ? እንዴው በጣም አንዱ እግዚአብሔር የሚቀጣው ቅጣት፣ ለጠገበ ህዝብ አንዱ የሚቀጣው ቅጣት፣ ቃሉን ቸልላ ለህዝብ አንዱ የሚቀጣው ቅጣት ምን እንደሆነ ታውቃላችሁ? በጣም ምፈራው ቃል አለ። እስኩ ላንብብላችሁ። አሞጽ ምዕራፍ 8 ቁጥር 11 ላይ በጣም ምፈራው ቃል፣ በጣም ምፈራው እግዚአብሔር ቃሉን ቸልላሉ ሰዎች ወይም ደግሞ ደጋግሞ ወደዚህ እውነት እንዲመለሱ ተናግሯቸው ዝም ላሉት ለአይሁድ ለእስራኤል ህዝብ እንዲህ አለ እግዚአብሔር፣ እነሆ በምድር ላይ ቁጥር 11 ምዕራፍ 8 ቁጥር 11 በምድር ላይ ራብን የምሰድበት ዘመን ይመጣል። ምንን የምሰድበት? ጌታ ሆይ እባክህ እንጀራ ልታሳጣን እንዳይመስላችሁ አለና እግዚአብሔር ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራ ከመራብና ውሃን ከመጠጣት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ፣ የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትም። አያችሁ፣ በጊዜ መንቃት፣ በጊዜ እግዚአብሔር የሰጠን ጊዜ መጠቀም የእግዚአብሔርን ልብ ዘወር እንዳያደርገው ያደርጋል። እግዚአብሔር ቀርቦ ሳለ ይሄ ረሃብ፣ ይሄ ጥማት፣ ይሄ ፍላጎት ዛሬም በእኔና በእናንተ ውስጥ ይንደድ በኢየሱስ። በጣም የመጀመሪያው የእግዚአብሔርን ቃል መፈለግ በህዝቡ መካከል ይሆናል። ተሐድሶ ሲሆን የእግዚአብሔር ቃል ዋና ሲሆን በህዝቡ ልብ የእግዚአብሔርን ቃል መፈለግ። እሱ ብቻ አይደለም። ሁለተኛ ምንድነው የሚሆነው?
በህዝቡ ልብ ከቃሉ ጋር በተያያዘ ቃሉን አስተውሎ መስማት ይጀምራል። ህዝቡ አስተውሎ መስማት ላንብብላችሁ ከቁጥር 2 እስከ 7 የእግዚአብሔርን ቃል መፈለግ ብቻ አይደለም። የእግዚአብሔርን ቃል ዝም ብሎ ቁጭ ብሎ መስማት፣ አስተውሎ መስማት ይጀምራል። በጣም የህዝቡ አቴንሽን ከቃሉ ጋር በጣም ሲሪየስ ይሆናል። ላንብብላችሁ እንዲህ ነው የሚለው እዚሁ ምዕራፍ 18 ከ2 እስከ 7 ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉን በማህበሩና በወንዶችና በሴቶች አስተውለውም በሚሰሙት ሁሉ ፊት አመጣው። ሃሌሉያ! ምን ብለው በሚሰሙት? ታውቃላችሁ፣ አስተውሎ መስማት በጣም ሲሪየስ ነገር ነው። ታውቃላችሁ፣ በጣም ይሄ እኮ የተገለጠ እውነት ነው። አንዳንድ ሰዎች እንደሚሉ ቦዲ ፕሬዘንት ማይንድ አብሰንት ተብሎ እንደተጻፈ አልላችሁ፣ ተብሎ እንደሚነገር እዚህ ጋር ቁጭ ብለን እኮ የለንም። አንዳንዶቻችን በቃ የሌለን አለን እኮ በጣም ብዙ ቦታ ላይ በጣም ብዙ ቦታ። ይሄ እግዚአብሔር ሕዝብ ግን የሚያደርገው እንዲሁ አስተውሎ በሚሰሙት ሁሉ ፊት አመጣው። ቁጥር 3 ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። what shame on us 45 ደቂቃና 1 ሰዓት እኮ የሰለቸን ሰዎች ነን እኛ። ኖ ይሄ ቢዚ ሀገር ነው ቢዚ ሲስተም አትበሉ። በፍጹም ሂደን የት እንደምንሄድ እናውቀዋለን። እግዚአብሔር አያውቅም እንዴ? 1 ሰዓት 45 ደቂቃ መስማት የደከመን ሰዎች ነን። this is a generation we are in። ይሄ ሰውዬ ሪቫይቫል መጣ። ሃሌሉያ! ተሐድሶ መጣ። ሰው ስንት ሰዓት ነው የሚለው? ኧረ እባካችሁ ከኔ ጋር እስኪ ከኔ ጋር ኧረ በጌታ ከማለዳ ጀምሮ። ይሄ ማለዳ ስንት ሰዓት እንደሆነ አስቡ። 11 እንዳይመስላችሁ ጀስት ገና ጠዋት 7 ወይም 8 የሚሆን ከማለዳ ጀምሮ እስከ ቀትር። የለም እኮ ስብከት ምናምንም የለውም እኮ። ይሄ ማነቃቂያ የሆነ ምሳሌ ተረት የለውም እኮ። ቃሉን አነበበው። ዛሬ እኮ ኢንተርቴይንመንት፣ በእግዚአብሔር ቃል ስም ኢንተርቴን የሚያደርገን ካልሆነ እንቅልፍ ይወስደናል። እና ሰባኪ እየተጨነቀ ቃሉን ይተውና ጨዋታ ይጀምራል፣ ድራማ ይጀምራል። ዛሬ ምን ተናገረች? የሚገርም ነገር፣ የሚገርም እኮ ነው ሰውየው፣ አሳቀኝ ብለን ነው የምንወጣው አንዳንዴ። ቃሉን ጀስት አነበቡ። ምክንያቱም የህዝቡ ልብ ከእግዚአብሔር ቃል ጋር ማስተዋል የሚችልበት ልብ መጥቶለታል። በኢየሱስ ስም ይምጣልን። አስተውሎ ለ5 ለ6 ሰዓት ቀትር ማለት 12 ኑን ማለት ነው። እንግዲህ እንግዲህ አሁን እስኪ አስቡ ዝም ብላችሁ ተውትና 10:30 እንበለውሽ 10:30 መጣችሁ እና ዝም ብዬ እስከ 1 o'clock ድረስ ባነብ ምን ትላላችሁ? ማለት አስቡት እስኪ ከ8 ጀምሮማ ባደርገው በቃ የሚቀጥለው ሳምንት ባዶ ነው። ይሄው እንዲህ ነው የለመድነው። አያችሁ፣ we need revival። በእውነት ያስፈልገናል። የእግዚአብሔር ቃል ሕይወት የሆነ ቃል፣ ነፍሳችን የተጠማችው ቃል፣ የተሰራችበት ቃል፣ የዳነችበት ቃል፣ ለመጨረሻውም በእግዚአብሔር ቀኝ የምንቆምበት ቃል አነበበው እና ህዝቡ ደክሞት አይደለም የሚለው፣ ሰልችቶት አይደለም፣ አስተውሎ ምን ይል ነበር? ይሄ ሪቫይቫል ያስፈልገናል።
በጣም ያስፈልገናል። በጣም መዝሙር የለም አይገርማችሁም? በጣም የለም። ሻይ ቡና የለም። ዘንድሮ እኮ መደለያው ማት እኮ ነው። በጣም በቃ በዚህም በዛም እንዴት መጡልን ተሰበሰበ። አስተውሎ ይሰሙ ነበር። እዝራም ቁጥር 5 ከማለዳ ጀምሮ እስከ ቀትር ይልና ድረስ አነበበው። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር። ለመስማት ያደምጥ። በጣም ሲሪየስ። ቁጥር 5 እዝራም በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ ያየ መጽሐፉን ገለጠ። ሃሌሉያ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። ይህ አይነት ማስተዋል ነው። ገለጠው። በኢየሱስ ስም ይገለጥ። ኧረ በጌታ ስም ይገለጥ። እንዲህ ብሎ መግለጥ ብቻ እንዳይመስላችሁ። እንዲህ ብሎ መግለጥ ብቻ አይደለም። በቃ መገለጥ፣ መሬት ጠብ የማይል መገለጥ። የእግዚአብሔር ቃል በሰዎች ልብ ውስጥ የሚዘራ አስተዋይ ልብ ያለበት አግኝቶ የሚበቅል 30፣ 60፣ 100 ፍሬ የሚያፈራ መገለጥ። የፕሮግራም ለማከናወን ጀምሮ ለመጨረስ የፕሮግራም ሙያ አይደለም። የእግዚአብሔር ቃል ዋና ሲሆን እውነተኛ ሪቫይቫል ሲመጣ ቃሉን አስተውሎ መስማት ይጀምራል። ህዝቡ ከስተውሎ ዋው ይሄ እኮ የተወለድኩበት ቃል ነው። ይሄ እኮ የእኔ ኮንስቲቲዩሽን ነው። ይሄ እኮ የየቀኑ መመሪያዬ ነው። ይሄ እኮ የባህሪዬ መቀረጫ ነው። ይሄ እኮ የግንኙነቴ መሰረት ነው። ይሄ እኮ የኑሮዬ መልህቅ ነው። አስተውሎ ይሰማ ነበር እና ቃሉ ዋና ሲሆን የሚሆነው ሁለተኛ ነገር አስተውሎ መስማት ነው። ማቴዎስ ምዕራፍ 13 ላይ ጌታ ኢየሱስ 4 መሬት ላይ ቃሉ ዘሩ ይዘራል አለና አራተኛው መሬት ላይ ያለውን ሲተነትነው እንደዚህ ይለዋል። አንደኛው መንገድ ዳር ነው፣ አንደኛው ጭንጫ ላይ ነው፣ አንደኛው ሾሃማ ቦታ ላይ ነው። ነይ እያንዳንዱን ትርጉም ተናገረና አራተኛው ግን መልካም መሬት ላይ አለው። መልካም መሬት ላይ እና ይሄ መልካም መሬት ላይ የተዘራው ዘር ምን እንደሆነ ላሳያችሁ አለ። ትርጉሙን ሲጠይቁት ቁጥር 23 በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። አያችሁ፣ ስለተዘራ ብቻ እንደው ጀስ ስለሰማ ነው ብቻ አስተውለን ሰምተነዋል ማለት አይደለም። የተዘራው አስተውለው የሰሙ ሰዎች የሚቀጥለውን ስሙ። ቃሉን ሰምቶ የሚያስተውል ነው ይልና እርሱም ፍሬ ያፈራል። ሰምት አስተውለሽ መስማት ስትችይ ቀጥታ ጽንስ እንደመጸነስ ነው የሚሆነው። ከዛ በኋላ ፕሮዲውስ የሚያደርገው ነገር አለ በህይወት ላይ ፍሬ ያፈራል። እና ምንድነው የሚለው ፍሬውን እዚህ ጋር እንደምታውቁት አንዱም 100 አንዱም 60 አንዱም 30 ያደርጋል። ቃሉ በማስተዋል ሲሰማ እንዲህ ነው የሚያደርገው እንጂ ያዕቆብ ምዕራፍ 1 ቁጥር 25 ላይ የተጻፈው እንዲህ የሚል ቃል አለ። በጣም ወደው ቃል ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ተመልክቶ አስተውሎ ማለቱ ነው። የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ነው። ሰምቶ የሚጸናበት ከዛ ስራ የሚሰራበት። ስለዚህ እግዚአብሔር ሲናገር መሳሪያ እየሰጠን ነው፣ ዘር እየሰጠን ነው። የሚበቅል ዘር፣ ስራ የሚሰራበት ዘር፣ ፍሬ የሚያፈራ ዘር። ያንን ሰምቶ የማይረሳ በስራው በቃ የተባረከ ይሆናል። የበረከት ሁሉ ምንጭ
የእግዚአብሔር ቃል ስለሆነ ይህን ሰምተህ ብትታዘዘው፣ ይህን ሰምቼ ብታዘዘው እዚህ ጋር ያለው በረከት፣ እዚህ ውስጥ ነው ያለው በረከት። ወስላታ ቀባጣሪ ሰው ውስጥ አይደለም፣ እግዚአብሔር ቃል ውስጥ ነው በረከት ያለው። ሶስተኛው ልብ በሉ፣ እግዚአብሔር ቃል ዋና ሲሆን ሰው ልብ እግዚአብሔርን ቃል መፈለግ ይጀምራል፣ አስተውሎ መስማት ይጀምራል። ሶስተኛው በቃሉ እግዚአብሔርን ማወቅ ይጀምራል። እግዚአብሔርን በቃሉ። ይሄ ከመታወቅ የሚያልፍ አይደል? እግዚአብሔር ትልቅ አይደል? እግዚአብሔር አምላካችን በጣም ገናና አይደል? ቅድም እንደዘመረው ታላቅ አይደል? የስ የምናውቀው የት እንደሆነ ታውቃላችሁ? በቃሉ ውስጥ። በቃሉ ውስጥ ከመታወቅ የሚያልፈውን እግዚአብሔርን ማወቅ፣ እግዚአብሔርን መረዳት፣ ሐሳቡን መረዳት፣ ፈቃዱን መረዳት፣ ዛሬ ወዴት ነገ ወዴት በህይወት የምን ማወቅ እንጀምራለን። ዘንድሮ ማለት ይሄንን ደጋግሜ የምናገረው የኪሳራችንን ጥልቀት ላሳያችሁ ስለፈለኩ። ዛሬ ስለኛ ህይወት የሚያውቁልን ብዙዎች ናቸው። እንዲያውቁልንም እንዲነግሩን ምንደውልላቸው ብዙዎች ናቸው። ይሄ የተገለጠ እውነት እዚህ ሰፈር አልሰማሁም። ነቢያት ቀጥረው በየቀኑ መውጫ መግቢያቸውን የሚነግሯቸው ሰዎች አሉ። እቴ እግዚአብሔርን የምታውቂው በቃሉ ነው። ወንድም እግዚአብሔርን የምታውቀው በቃሉ ነው። ወንድም በቃሉ ነው። በቃሉ ነው ማወቅ እንጀምራለን። ባህሪውን ማወቅ እንጀምራለን። ቃሉ ነው። ቃሉ ማለት እግዚአብሔር እኮ ነው። ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ ቃሉ ኢየሱስ እኮ ነው። ማወቅ እንጀምራለን። ይሄ ከመታወቅ የሚያልፈውን ማወቅ እንጀምራለን። በቃ በቀረብነው መጠን ከቃሉ ጋር በተባበርን መጠን ማወቅ እንጀምራለን። ጎልማሳ መንገዱን በምን ያነጻል? ቃሉን በመጠበቅ። ቃሉን ስትጠብቅ ነው መንገድ ንጹህ የሚሆነው፣ አስተሳሰብ ንጹህ የሚሆነው። ጌታ እኮ አይፈልግም ትላለህ። አወቅሽዋ። ይኸውላችሁ ቁጥር 8 በቃሉ እግዚአብሔርን ማወቅ በቃ በፍጹም የማይለወጥ የእግዚአብሔር ማንነት ቃል ውስጥ ነው የምታገኙት። አሁን ለምንድን ነው ዥንጉርጉር የሆነው ብለን ብንል ሌላ አቋራጭ መንገዶች አሉን። እግዚአብሔርን ያወቅን እየመሰለን እውነተኛ እግዚአብሔርን የምታውቁት፣ ማንነቱን የምታውቁት፣ ባህሪውን የምታውቁት፣ መንገዱን የምታውቁት እግዚአብሔር ቃል። የእግዚአብሔር ቃል ዋና ሲሆን በቃሉ እሱን ማወቅ ትጀምራላችሁ። በጣም ቁጥር 8 የእግዚአብሔርንም ሕግ መጽሐፍ አነበበ ይላል። እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር፣ ሕዝቡም የሚነበበውን ያስተውሉ ነበር። ሃሌሉያ። አሁን ደግሞ ርዕሱ ተለወጠ። ማንን ማወቅ? እግዚአብሔርን ማወቅ። እግዚአብሔርን ለማወቅ የሆነ እዚህ ጋር የሆነ ዲሞንስትሬሽን አይደለም። የሆነ ታምራት ካላደረክልኝ ምልክ አይደለም። የሚገርማችሁ እግዚአብሔርን ማወቅ ያስተምር ጀመር። ከምን? ከሕጉ ያስታውቅ ነበር። ሕዝቡስ አስተውለው ይሰሙ ነበር። ዘንድሮ በጣም መፈተሽ ያለበት ነገር አለ። ባይዘው እያንዳንዱ ሰው ቴዎሎጂያን ሆኗል። በጣም እያንዳንዱ በጣም ፈላስፋ ሆኗልና ይሄ የአእምሮ ጭማቂ አስገብቶ በቃ የሆነ ማንነት ቀርጿል። በኢየሱስ ስም በእግዚአብሔር ቃል ይራገፍ። እግዚአብሔርን ማወቅ የምንችለው በቃሉ ነው። እንደዛ ይሆናል። በቃሉ እግዚአብሔርን ማወቅ እንጀምራለን። ከማወቅ እንጀምራለን። መረዳት እንጀምራለን። እግዚአብሔር ቃል ዋና ሲሆን የእውቀታችን መንገድ ቃሉ ይሆናል። እግዚአብሔርን የምናውቀው በቃሉ ስለሆነ ከቃሉ ውጭ የሆነ እግዚአብሔርና መንፈሳዊ ልምምድ የለም።
ከእግዚአብሔር ቃል ውጭ የሆነ የምናመልከው እግዚአብሔር የለም። ከእግዚአብሔር ቃል ውጭ የሆነ መንፈሳዊ ልምምድ መንፈሳዊነትን አያመጣም። የእግዚአብሔር ቃል ነው እንደ እሳት የሚፈትነው። የምታውቁት የእግዚአብሔርን ማንነት በቃል ውስጥ ሪቫይቫል ሲመጣ እግዚአብሔርን በቃሉ ማወቅ እንጀምራለን። ዋው! ያኔ መልካችን ዥንጉርጉር አይሆንም። የኔም ቃል በቃሉ ይጠረባል፣ እህቴም በቃሉ ትጠረባለች፣ ወንድሜም በቃሉ ይጠረባል። ስንገናኝ በቃሉ መዶሻ የተሰራን ቤቶች፣ የሚያምሩ ቤቶች። ዘንድሮ እኮ እያንዳንዱ አመለካከት አለበት። የዲኖሚኔሽን አመለካከት አለበት። የተለያዩ ሰዎች ልምምድ አለበት። የሆነ መጽሐፍ ልምምድ አለበት። ዥንጉርጉር። እግዚአብሔርን በቃሉ ወቁት። ያ ረሃብ ያ ጊዜ ሲመጣ በእግዚአብሔር ቃል። ለዚህ ነው ታውቃላችሁ አይደል? ሉቃስ ምዕራፍ 24 ቁጥር 27 ላይ እነዛ እየተወለጉ የሄዱት በኋላም ሌላ ጊዜ አነሳቸዋለሁ። 24 ቁጥር 27 ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። እነዚህ ልባቸው ደንዝዞ አይናቸው ታውሮ እየተወለጉ ከኢየሱስ ርቀው እየሄዱ የነበሩ ሰዎች ኢየሱስ እንደሚነሳም እንደሚሞትም እንደገና እንደሚገለጥም ምን ነው የሚላቸው? ከነቢያት ሁሉ ጀምሮ እስከ ስለርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ሪቫይቫል ማለት ይሄ ነው። ኢየሱስ በቃሉ ማወቅ፣ ኢየሱስ በቃሉ ማወቅ። ነቢያት የተናገሩት የእግዚአብሔር ቃል፣ በሕግ የተጻፈው የእግዚአብሔር ቃል እሱ ነው ስለ ኢየሱስ የሚነግረን። ተረጎመላቸው በኢየሱስ ለጆሮአችን። እንዲህ ያስባሉ አይደል? አንዳንዴ አሁን እዚህ ጋር አማርኛ የማይናገር ሰው ቢኖር በጆሮአቸው ውስጥ የሚገባ የማስተርጎም የሚያስችል ነገር እናደርግላቸዋለን እና ያንን ይሰሙታል። እና እኔ ስሰብክ ምን እንደምናፍቅ ታውቃላችሁ? በእያንዳንዳችን ውስጥ ለልባችን የሚያስተረጉም የእግዚአብሔር መንፈስ የሆነ ነገር ይሰካብን፣ ልቡን ሀሳብ እንረዳለን። ምክንያቱም ሰባኪ እግዚአብሔርን ቃል ሲሰብክ ትርጉሙንና የእያንዳንዱን ልብ የሚደርስ መንፈስ ቅዱስ ብቻ ነው። ማቴዎስ 22 ቁጥር 29 ኢየሱስም መልሶ እንዲህ አላቸው ይላል፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። የሳታችሁት የእግዚአብሔርን ቃል ስለማታውቁ ነው። መጽሐፍት ማለት የእግዚአብሔር ቃል አታውቁም፣ ስለዚህ ትስታላችሁ። አንዴ እንዲህ የለም ትላላችሁ፣ አንዴ እንዲህ ነው ትላላችሁ፣ አንዴ እንደዛ ነው ትላላችሁ። የመሳታችሁ ትርጉሙ ምንጩ አለማወቃችሁ። ምን? የእግዚአብሔርን ቃል። እግዚአብሔርን የምታውቁት በቃሉ ስለሆነ፣ ሐሳቡን የምታውቁት በቃሉ ስለሆነ። መጨረሻው የአራተኛው ማለቴ ነው እግዚአብሔር ቃል ዋና ሲሆን ይሄ እግዚአብሔር ተሐድሶ ሲመጣ እግዚአብሔር ቃል ዋና ሲሆን የሕዝቡ ልብ በቃሉ መነካት ይጀምራል። ቅድም እንዳልኳችሁ የአእምሮ ኢንፎርሜሽን አይደለም የምንሰማው። ቃሉ እንደዛ አይሆንልንም። እንደዛ የሆነ ኢንፎርሜሽን አይደለም እዚህ ጋር የምንጠቀጥቀው። ሄዶ ልብን ይሄ ሁለት ሰይፍ ካለው ስለት ይልቅ ምን ያለ ነው የሚለው መጽሐፍ ቅዱስ። ከዛ ነፍስንም ጅማትንም መንፈስንም ለይቶ እስኪወጋ ድረስ የእግዚአብሔር ቃል የተሳለ ነው እና ሰዎችን ልብ መንካት ይጀምራል። ሲነካ ሁለት ድምጽ ያሰማል። ሰው ሁለት ድምጽ ያሰማል። አንደኛው ለቅሶ ነው፣ ሁለተኛው ደስታ ነው። ልቡ ሲነካ ወዲያው አንደኛው ለቅሶ፣ የንስሐ ለቅሶ ሊሆን ይችላል፣ ወይ እግዚአብሔር ምሕረት በስቶለት ለቅሶ ሊሆን ይችላል። ሁለተኛው ደግሞ ደስታ፣ በቃ በውስጥ የሆነ ደስታ። ስሙኛ ከቁጥር 9 እስከ 12 ላንብብላችሁ። የሕዝቡ ልብ በቃሉ ሲነካ አይዊሽ በጣም አንዳንዴ
ምን እንደምታደርጉ ግራ ይገባችኋል። ውስጣችሁ የሚነደው ነገር ሰዎችን ልብ ውስጥ ምንም ሳይሰማ ሲቀር ግራ ይገባችኋል። በጣም ግራ ይገባችኋል። እውነት ለምንድን ነው ጌታ ሆይ ትላላችሁ አንዳንዴ። ይሄ ሪቫይቫል ሲመጣ ግን ይሄ የእግዚአብሔር ቃል ዋና በቤቱ ላይ ዋና የሚያደርገው ጊዜ ሲመጣ ግን የሚሰሙት ልብ መቃጠል ይጀምራል፣ መነካት ይጀምራል። ስሙኛ ቁጥር 9-12 ሐቴርሳታ ነህምያም ጸሐፊውም ካህኑ እዝራ ሕዝቡንም የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ እምባም አታፍስሱ አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበር እና ምን አትበሉ። እናንተማ በጨው እኮ ነው ታጥባችሁ የመጣችሁት። ሻኮማ አታልቅሱ። ምንድነው ያስለቀሳቸው? ምንድነው ያስለቀሳቸው? ንገሩኝ። ሕጉን ሲሰሙ ሕይወታቸው ያለበትንና ሕጉ የሚለው ተለያይቶባቸው ቁጥር 12 ሕዝቡም ሁሉ የተነገረላቸውን ቃል አስተውለዋልና ሊበሉ ሊጠጡ እድል ፈንታም ሊሰዱ ደስታም ሊያደርጉ ሄዱ። ለቅሶ፣ ደስታ። አታልቅሱ፣ አታልቅሱ። እግዚአብሔር ቃል ስለመጣላችሁ ደስ ይበላችሁ፣ ደስ ይበላችሁ። ዛሬ የደስታ ቀን ነው። ጌታ ሲናገረን የደስታ ቀን ነው። መመለስ የደስታ ቀን ነው። በንስሐ ማልቀስ ካስፈለገ የደስታ ቀን ነው። ደስ ይበላችሁ። እግዚአብሔር ዝም ስላላለን ነው። አላ ደስ አላቸው። የነፍስ ደስታ፣ የውስጥ ደስታ። ቃሉን ሰምተዋልና ደስ ሳይ። የማን ድምፅ? ድምፁ የማን ነው? ቃሉ የማን ነው? ዋው! በመካከላቸው ሰሙት፣ ቃሉን ሰሙት፣ ራራላቸው። ለአባቶቻቸው የተደፈነው ተገለጠላቸው። ብዙዎች ያላስተዋሉት አስተዋሉ፣ ደስ አላቸው። የደስታም ሳቅ፣ የደስታም ለቅሶ። እነዚህ ሁለቱ ልብ ሲነካ የሚሆኑ ነገሮች ናቸው። ልብ ሲነካ፣ ውስጥ ሲነካ፣ ቃሉና እኛ ስንነካካ እግዚአብሔር ይህን ሪቫይቫል ያምጣልን፣ በእውነት ያምጣልን። በጣም የሕዝቡ ልብ በቃሉ መነካት ይጀምራል። በጣም ናፍቁ። ከጮኻችሁ ላይ ቀር፣ ከጾማችሁ ላይ ቀር፣ ከጸለያችሁ ላይ ቀር ለዚህ እውነት ጸልዩ። በጣም በጣም ሉቃስ 24 ላይ ቁጥር 31 ቅድም እንዳልኳችሁ እነዛ የኤማውስ መንገደኞች ቁጥር 31 ላይ አይናቸው ተከፈተ ይላል። ሲተረጉምላቸው አይናቸው ተከፈተ፣ የልብ አይናቸው ተከፈተና ያሉትን ስሙኝ። አወቁትም። ሃሌሉያ! ማወቅ በእግዚአብሔር ቃል። ማንን? ንጉሱን ኢየሱስን፣ ሩቅ ያልሆነውን አወቁት። ከዛ ስሙኛ፣ እርሱም ከነርሱ ተሰወረ ይልና እርስ በርሳቸው ይላል። በጣም እቺ ነው መወዳት። በመንገድ ሲናገረን መጽሐፍትንም ሲገልጥልን ልባችን ይቃጠልብን አልነበረምን? እና እኔ ጌታን ምለምነው እንደሆነ ታውቃላችሁ። እኔ ቃሉ አገልጋይ ካደረከኝ ስናገር የሰዎች ልብ ውስጥ የሆነ ነገር መሆን አለበት። ቃሉ ከሆነ የምናገረው። በእርግጥ ብዙ ምስክር ነው ሰምቻለሁ፣ እግዚአብሔር ይመስገን። ስትናገር የሰው ቃል ስለሆነ አይደለም፣ የከሌ ቃል የከሌ ሰዓት የሚያወር ሰባኪ ስለሆነ አይደለም፣ ቃሉ ስለሆነ ልብን ያቃጥላል።
ልብን ይነካል። ቀጠልብን አልነበረም። እያችሁ እነሱ እኮ ወደ ኤማውስ እየሄዱ ናቸው። ተሐድሶ መንገድ ላይ ያገኛቸው፣ ሪቫይቫል መንገድ ላይ ያገኛቸው፣ ኢየሱስ መንገድ ላይ ያገኛቸው። ሲያገኛቸው ምንድነው ያደረገ ብላችሁ ብትሉ የእነርሱ ልብ በቃሉ ተነካ። እግዚአብሔር ነክቶ ይመልሰን። ነክቶ በቃ መለስ ዩተርን። ሃሌሉያ። ማንም አይመልስሽም፣ ልንገርሽ፣ ማንም አይመልስም። በጣም we are so hard፣ በጣም ጠንካሮች ነው። ማን እግዚአብሔር ቃል ሲመጣ ግን በቃ የሆነ ይሄ ፊኛውን በቃ ባዶ ያደርገዋል። እንደ ተነፈሰ ፊኛ ቀጥላል። ልብን ያቀልጣል። ሳት ነው እና ሰዎች ሲሰሙ ልባቸው እየተቃጠለ ሪቫይቫል ያን የሚያደርገው ልባቸው እየተቃጠለ እየነደደ የትንቦ በቃ ውስጣቸው በቃ በጣም ወይ ኧረ በኢየሱስ ስም ይሆንልን። በንግግር ብዛት አይሆንም፣ ነገር ቢበዛ አህያ ባህያ አይጫንም። ኤርምያስ እንዲህ ነው ያለው ምዕራፍ 15 ኤርምያስ ቁጥር 16 ቃልህ ተገኝቷል እኔም በልቼዋለሁ። አገኘሁት ቃልህ እና እኔም በልቼዋለሁ። ከዛስ አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁ፣ ቃልህ ሐሴትና የልብ ደስታ ሆነኝ። እንዲህ ነው የሚያደርገው። ቃሉ ከተገኘ ይውላችሁ በቃ የሆነ ሸለቆ ውስጥ ሆናችሁ ትዘምራላችሁ። በጣም ከሁኔታችሁ በላይ ቃሉ ያገኛችሁ ለት ከሁኔታችሁ ከፍ ብላችሁ ተራራ ላይ ትወጣላችሁ። ምንም የተለወጠ ነገር እኮ የለም። ሰራዊን ደንጋችሁ ዘሴም ሊሆን ይችላል። ትናንት ስንጸልይ አንድ በጣም ኃይለኛ ቃል በጸሎት መካከል የምትጸልየው እህታችን በጣም እኔ ወስጄዋለሁ እና ዛሬም ተደግሟል። ትናንትናም አርብም ይሄ ቃል ተደጋግሟል። እግዚአብሔር ያዘጋጃል። በቃ ያዘጋጃል። በቃ እግዚአብሔር በቃ ያዘጋጃል። ከየት ያመጣል? ያዘጋጃል። እሱ ትልቅ ስለሆነ ያዘጋጃል። በባዶ እግዚአብሔር ቃል ሲመጣላችሁ ልባችሁ ሲነካ ይዘላል፣ ውስጣችሁ ደስታ ይሞላል። ምንድን ነው የሚለው? ይኸውላችሁ ለዚህ ነው ሁለተኛ ጢሞቴዎስ 3 ላይ የተጻፈው ይሄ ልብን ለማቅናት በጽድቅም ላለው ምክር ይጠቅማል የተባለው የእግዚአብሔር ቃል። እግዚአብሔር ቃል ልብን ያቀናል፣ በጣም ልብን ያቀናል። ነክቶ ይኸውላችሁ በጣም ፍሪዝድ የሆነ ብረት ማለት ነው፣ ድንጋይ ማለት ነው ልብ ማለት። የእግዚአብሔር ቃል ሲነካው ግን ይቀልጣል። የቀለጠ ብረት ደግሞ ወደ ፈለጋችሁት መጣጠፍ ትችላላችሁ። እንዲህ ነው የሚያደርገው የእግዚአብሔር ቃል። ያንን የጠነከረ ልብ ያቀልጠዋል፣ ከዛ ጥፍ ያደርገዋል ወደ ፈቃዱ፣ ወደ ሐሳቡ። የመጨረሻው የእግዚአብሔር ቃል በቃሉ የተጻፈውን በተግባር ማድረግ ይጀምራል። ቃሉን መታዘዝ፣ አክሽን መውሰድ ይጀምራል። የእግዚአብሔር ቃል ዋና ሲሆን አስተውሎ መስማት ብቻ አይደለም። በልብ መነካት ብቻ አይደለም። አክሽን ተግባር። ከ14 እስከ 15 ላንብብላችሁ እዚሁ። ከዛ 16ንም 17 18ንም አለፍ ብዬ አነባዋለሁ። እንደ ተጻፈውም ይላል ዳሶችን ስሩ ብለው ይናገሩ ያውጁም ዘንድ እግዚአብሔር በሙሴ እጅ እንዳዘዘ በሕጉ ውስጥ ተጽፎ ተገኘ። እንደ ተጻፈ አድርጉ፣ እንዲህ ስሩ የሚል ሕግ ተገኘ። ተነክተው አልቅሰው ደስ ብሏቸው ሂደው አይደለም የቀሩት።
ያንኑ ቃል ምን አደረጉት ነው የሚለው ቁጥር 16 ሕዝቡም ወጥተው አመጡ እያንዳንዱም በቤቱ ለገን በሰገነት ላይ በአደባባዩም ላይ በእግዚአብሔር ቤት አደባባይ ላይ በውሃውም በር አደባባይ በኤፍሬምም በር አደባባይ ላይ ዳስ ሰሩ ቁጥር 18 ከመጀመሪያው ቀን ጀምሮ እስከ መጨረሻው ቀን ድረስ ዕለት ዕለት የእግዚአብሔርን ሕግ መጽሐፍ ያነብ ነበር በዓሉም 7 ቀን ያህል አደረጉ በስምንተኛውም ቀን እንደ ሕጉ የተቀደሰ ጉባኤ ነበረ ማደሪያው ለዘላለም ይባረክ እንደ ሕጉ እንደ ተጻፈው እንዳለቀሱነት ተቀድሰው ተገኙ ቲታ አይነት ጉድ ነው ባካችሁ በቃ እንደ ተጻፈው ይሄ ነው ሕጉ yes እንደ ሕጉ እንቀደሳለን እንደ ሕጉ እንታዘዛለን እንደ ሕጉ እንሰራለን እንደ ሕጉ እናገለግላለን ይሄ ነው ማለት የእግዚአብሔር ሪቫይቫል ማለት ይሄ ነው የእግዚአብሔርን ቃል አስተውሎ መስማት ማለት ይሄ ነው የልብ መነካት ማለት ይሄ ነው ቃሉን በተግባር አድርጎ መገኘት ጌታ የተናገሩት እዛ ይላችሁ ሉቃስ ምዕራፍ 6 ስለምን ቁጥር 46 ጀምሮ ስለምን ጌታው ጌታው ትሉኛላችሁ የምለውን ቃል አታደርጉ ወደኔ የሚመጣ ሁሉ ቃሌን ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ ቤትን ሲሰራ አጥልቆ የቆፈረ ባለት ላይም የመሰረተ ሰውን ይመስላል ጎርፍም በመጣ ጊዜ ወንዙ ያን ቤት ገፋው በአለትም ላይ ስለተመሰረተ ሊያናውጠው አልቻለም ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል ወንዙም ገፋው ወዲያውም ወደቀ የዛን ቤት አወዳደቅ ታላቅ ሆነ ማነው አስተዋይ ማነው ሰምቶ የሚታዘዝ እሱ አስተዋይ ነው ቃሌን ሰምቶ ምንም ይል እና ቤቱን በምን ላይ አለት ላይ ምንም ይምጣ አይናወጥም ለዘላለም በቤቱ ታገኙታላችሁ ወገኔ በጣም ኤፌሶን ይሄን የመጨረሻ ጥቅስ ላንብብና ጨርሳለሁ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲህና ወዲያም እየተንሳፈፍን ሕፃናት መሆን ወደፊት አይገባን እና መንሳፈፍ አትፈልጉም ወዲያና ወዲህ መንሳፈፍ አትፈልጉም በእግዚአብሔር ቃል ላይ ሕይወታችን መስርቱ በእግዚአብሔር ቃል ላይ ተተከሉ በእግዚአብሔር እውነት ላይ ቁም ያን ጊዜ የትኛውም ማለት ቢመጣ አይነካችሁ የትኛውም አይነት ወጀብ ቢመጣ አይነቀንቃችሁ ትቆማላችሁ ዛሬ በዚህ ዘመን ሕይወታችን በእግዚአብሔር ቃል ሊመሰረት ይገባዋል ይሄ ሪቫይቫል ይሄ ተሐድሶ ይሄንን ያደርጋል የሰማነውን እግዚአብሔር ይባርክ ጸልያለሁ